አንድም ልዩነት የላቸው ቤሲካሊ የትግራይ ጉዳይ የፖለቲካ ልዩነትም አይደለም አንዳንዶች የስልጣን ሸትጋ ምን ስልጣን አለ ትግራይ ምን ስልጣን አለ የሚያጣላ ስልጣን እቺ አዲስ አበባ እየተጠራራ የምትጨቃጨቅበት it's the most horrendous place to be in ምን የሚያኮራ ስልጣን አለውና ነው እዛ ጋር መሆን በዚህ በመከራ የተሰቃየ ህዝብ የተራቆተ ህዝብ በዚህ ምን እንደሚናገርና ምን እንደሚያምን የማያቅ የዱርዬ ስብስብ ጋር ብሪጅ ሆነ መስራት ይሄን ያህል ስልጣን ጥቅም ምናምን ያለው ነገር አይመስለኝም እና ለዚህ ህዝብ ሰብአዊነት ሰብአዊ እርዳታ እንዲደርስ የተፈናቀለ እንዲመለስ ግዛቱ እንዲመለስ እና ወደ ህገ መንግስታዊ ሳይንፖስቶች ወደ ዲሞክራሲያዊ የህዝብ አስተዳደር የምንመለስበት መንገድ የሚል የጋራ ነገራቸው ይሄ ነው እዚህ ውስጥ የፖለቲካ ልዩነት አታይ ያመለካከት ልዩነት አታይ ምን ላይ ነው የሚለያዩት ከአብይ ጋር የሚከደው አካሄድ እንዴት ይከድ ምን አይነት ግንኙነት ይኖር ምን አይነት ርቀት ይኖር ጌታቸው ከአብይ ጋር በምን ያህል ርቀት ላይ ይቆም በምን ያህል ተቀራረብ ይቀራረብ ደብረጽዮን ከአብይ ጋር በምን ያህል ይቀራረብ በምን ያህል ይራቅ ደብረጽዮንና ኤርትራ ወይም ደግሞ ጌታቸውና ኤርትራ በምን አይነት ርቀት ላይ ይቆሙ የዓለም አቀፍ መንግስት ተቋማትና የትግራይ አመራር በዚህ ነው የሚለያዩ ይሄ ደግሞ መሰረታዊ ፕሪቶሪያ ስምምነት ዙሪያ ላይ ያለ የስልቶች ልዩነት ነው እኔ የተለያየ ስልት መኖሩ እንዲሁም ሪሶርስ ፉልነታቸውን ነው የሚያሳየው እንኳንም እንደዚህ አይነት መሳለመሳ የሚሄዱ የተለያዩ አመለካከቶች ነው ምክንያቱም የሁለቱ ፍትጊያ በተሻለ ፍጥነትና በተሻለ ጥልቀት በተቻለ መጠን ከፕሪቶሪያ ውል የሚያገኙትን ድል የሚያገኙትን ለህዝባቸው የሚያስጥሉትን ትርፍ ለማስጣል ይጠቅማቸዋል ዲሞክራሲያዊ ስርዓት እንዳይኖር ዲሞክራሲያዊውን መንግስት ሰስፔንድ በማድረጉ ነው እንጂ የፕሪቶሪያ አግሪመንት እሱ ጋር ነው ስተቱ ያቱን በዲሞክራሲያዊ አግባብ የተመረጠ መንግስት ነበር የፕሪቶሪያ መንግስት ኦኬ የትግራይ መንግስት የሽግግር መንግስት ይቋቋም ሲባል ወይም የጊዜያዊ መንግስት መቋቋም የነበረበት በኢትዮጵያ ደረጃ ነው እንጂ በትግራይ አይደለም ሆኖ እኮ ያቀም ክራይሲስ የደረሰበት ጦርነት ያወጀው ጦርነት አውጆ መጨረስ ያቃተው ስለዚህ ወደ ስምምነት እንዲመጣ የተደረገው የፌደራል መንግስቱ ከመጀመሪያውም ዲሞክራሲያዊ ተቀባይነት የሌለው በዚህም ምክንያት ከትግራይ ህዝብ ኃይሎች ጋር የተለያየው የኢትዮጵያ መንግስት ስለዚህ